ቤት በእናወንታ ላይ ያልተጠበቀ እርምጃ ወስዷል። እጅግ አሳዛኝ ነው። በፓስተሩ ያልተገባ ድርጊት የወጣቱ ህይወት አልፏል። ሰው የብሩ መጨረሻ እያላችሁኝ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። እርዳኝ ወንድሜ ዝራበኝ ተጠባይ ተጨቅል ፊቱ ላይ ቢፍቱ ከቺኳ ጋር ብሬክ አፕ ስታደርጉ ንቅሳቱን ቢሾፍቱ ልትለው ነው ወይስ ምን ልትለው? እጅግ አሳዛኝ ነው። በፓስተሩ ያልተገባ ድርጊት የወጣቱ ህይወት አልፏል። ዋቅጅራ ገነት ይባላል። በድንገተኛ የልብ ህመም ምክንያት ቀዶ ጥገና እንዲያደርግ በህክምና ባለሙያዎች ይወሰንለታል። ነገር ግን የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ህክምናውን ትቶ ፓስተር መሰረት ታየ ጋር እንዲሄድ ትመክረዋለች። ፓስተሩ መጀመሪያ የተገጠመለትን የኦክሲጅን ገመድ ያስወግድለትና አዲስ ልብ ሰጥቻለሁ ተፈውሳል ብሎ ያሰናብተዋል። ዋቅጅራም የሐኪሞቹን ማስጠንቀቂያ ችላ ብሎ የፓስተሩን ቃል አምኖ ወደ ቤቱ ያመራል። በሚያሳዝን ሁኔታ ግን ወደ ቤቱ ለማረፍ እንደገባ ወዲያውኑ ህይወቱ ያልፋል። በእምነት ስም የሚደረጉ መሰል ድርጊቶች እስከ መቼ ነው የሰው ህይወትን የሚያጠፉት? ማነው? እንዴት አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብላ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ። ኧረ ሂድ ለምነህ ብላ። እንደዚህ ለምን ይሄ ሰው ያሟል እንዴ? እርዳኝ ወንድሜ ዝራበኝ ተጠባይ ተጨቅል። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ልስራ ሲል ለመንከኝ ስለምን አመንከኛል? እኔ ግን አናጺ ነኝ። አንድ ምስማር ልምተበና አንድ ልስራ ስለ ያላመንከኝ ስለምን አመንከኝ? በሳቅ የተሸፈነ ከባድ መራር ሀቅ ነው። መንገድ ላይ አንዱ አስቆሞኝ ማለት ነው። 10 ብር ላይ ሰፊድ ምጽፏን ልጅ ትመስያለሽ አለኝ ማለት በዚህ አስቆሞኝ ማለት ነው። ምን ይመስላል? 10 ብር ላይ ያለችው ልጅ ትመስለኛለች። አይ ዶንት ኖ ግራ ገባኝ። እስቲ ኮሜንት ላይ ምናምን ፎቶዋ ምናምን አስቀምጡልኝ። ምናችን ነው የሚመሳሰለው? የኔና ተሳስቶ ነው 5 ብር ላይ ያለችውን ተኩላ ለማለፍ ፈልጎ። ስሙ ጋይስ ስሙ። ሶኒ የኛው ምንድነው? ደሷን እንደኛ ጓደኛ እንጀራ ጓደኛ የእንጀራ ጓደኛ ናቸው። ስፓይሲ እንጀራ ጓደኛ ፍርድ ቤት በእናወንታ ላይ ያልተጠበቀ እርምጃ ወስዷል። አቶ ወገኔ አበበ፣ አቶ ሌዊ አሰፋና አቶ ገዛ የተረፈ ይባላሉ በትክክለኛው ስማቸው። እዚህ ቲክቶክ ላይ ከወንጀል ጋር በተያያዘ መረጃዎችን እያጣሩ ለህዝብ የሚያቀርቡ ናቸው። ታዲያ ክስ ቀርቦባቸው ጠበቃው አቶ ደጉ ታደሰ የተባለ ሲሆን ባቀረቡት አቤቱታ መሰረት ፍርድ ቤቱ መዝገቡን መርምሮ ተከታዩን አስገዳጅ ትዕዛዝ ማስተላለፉን የተገለጸው የባንክ አካውንታቸው እንዲታገድ ፍርድ ቤት ትዕዛዝ መስጠቱ የተገለጸ ሲሆን እግድ ተጥሎባቸዋል ነው የተባለው። እዲ ምንድነው? ቹቺቻ መሙማ ምንድነው? ያላ አንተን እዲ እረላ ሳይኖችም ምናምን አሉት። ጀለስ በትርፍ ጊዜው እንደ ብላክቦርድ ያገለግላል መሰለኝ። ምንድነው ያላ ጽሁፍ? ወንድሜ የማትገመት አይነት ሰውን ሽንት ቤት ልታራ ገብተህ ቀዝነው ውጣ። ፈስቶ ቢወጣ ደግሞ አሪፍ ነበረ። ባልጥዬ የሆነ ጥያቄ ልጠይቅህማ። እሺ በዚህ ዓለም ላይ የምትወደውን ነገር ከምታጣና እኔን ከምታጣ? የምወደውን ነገር ባጣ ይሻለኛል። ደስ ይላል። እንኳን አወቅኩት። እሺ ሌላ ጥያቄ ልጠይቅ። የሆነች ልጅ ኢንስታግራም ላይ ባልጥዬ በጣም ነው ማደንቅ ብላ ቴክስት አድርገችልህ። ምን ትላለህ? ሚስት አለኝ አይደል? እንዴሞን ከፈትከው? ኧረ በለው እንዴሞን ከፈትከው? ዝም አትላትም ወይ? ቆይ ስንቶ የሚጨርስ ጥያቄ። አሁን በጣም ብዙ ሴት የሞላበት ክፍል ውስጥ ብትገባ እኔ ትመርጠኛለህ? አዎ። እና ታዲያ ሚስት አንቺ ማለት እኮ ህይወቴ ነሽ። እኔ አንቺን ብቻ ልመርጥ የምችለው ገባሽ? ጀመር ያ ሁላ ሴት የሞላበት ክፍል ውስጥ አንተ ብቻ ነው ምን ትሰራለህ? ምን ትሰራለህ? ኧረ አታስጨንቂው። ትፍራ ንገረኝ። እኔ ሴቶችዬ እንደዚህ አይነት ጭንቅ የሚል ጥያቄ አትጠይቁ። ደግሞ በርጣሚዎስን አታቆላምጩ። በርጥዬ ኧረ ከባድ ነው በእውነት። ደህና ዋላችሁ።
ሰው የብሩ መጨረሻ እያላችሁኝ ነበረ። የብሩ መጨረሻ ለሁለት ሲንግል ማም እና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁኝ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለእኔም እናቴ ናት ቤዚዬ። ደግሞ እያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ እፍስ ማድረግ ነበር የፈለግኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ፒንኪው ደህና ዋሉ። ለምን ብቻ አንድ ሰው ቀያለ ብሎ ጓደኛን አጠረውም እንዴ? እስከ መቼ የማይረባ ጓደኛ ጋር ውለስ ክፉ ሞቲቬተር። እንደዚህ አይነት ሞቲቬተር እኔ ገጥሞኝ አያውቅም እንዴ። ፊቱ ላይ ቢፍቱ አረላሽ ከቺኳ ጋር ብሬክአፕ ስታደርጉ ንቅሳቱን ቢሾፍቱ ልትለው ነው ወይስ ምን ልትለው ነው? እንደ ሀሳብ መነቀስ ካልቀረ በዛኛው ሳይድ ባለውም የአባቷን ስም ተነቀሱ። መቼም አንተ እሳት አይደለም እሳት አይደለም ውሃ ነኝ። ለዛ ነው ልቤን ያራስከው። ሰው ሲመጣ ተሳክቷል፣ በጣም ተሳክቷል። በግራግርሽ አንደባለልሽ። አገማው ሜሲ ነህ። አግማማው ጭማሪ ደቂቃ በጭራሽ አትስትም። ጀግና ናት፣ ግን ልጁ አልገባም። እኔ እንደውም ከአንተ ጋር እንደውም እኔ ከአንተ ጋር ምንም አልሰረዛዘርም። እሄዳለሁ ጆጆ ጋር። አገማው ይሄን የመሰለ አገማ አይገልጾም። ይሄን የመሰለ ሙክክ የሚያደርግ ፒካፕ ላይ አልገባኝም ማለት አድማጮቻችን የጂአር ካፕሎችን ጨዋታ ልናስተላልፍላችሁ እዚህ ከቤ ፔንሲዮን ተገኝተናል። ከቤ ፔንሲዮን ይህን ጨዋታ ሲያስተላልፍላችሁ በታላቅ ደስታ ነው። ጨዋታው ተጀመረ። እንዴት ያለ ድንቅ ጅማሮ ነው! በቀኝ እጁ ማን ነው በቀኝ መስመር ኳሷን እያንከባለለ ይገኛል። አሁን ተራው የሷ ነው። የፉ ማለት ሂንካፔ የማዘን ምት ሊሻማ ወደ ታች ወረደ። እዛው አስጀመረው። ነገ ከተተው። እንዴት ያለ ሰለብሬት! እነሆ ከስንት ፍትጊያ በኋላ እሷ እጇን ሰጠች። እንዴት ያለ ድንቅ ጨዋታ ተመለከትን። ለዚህ ለፕላኔታችን ምርጡ ተጫዋች፣ ለዚህ ለወንዶች ጉዳይ አባል አንዴ ከመቀመጫችን ተነስተና ጨበጭባ ተቃቀፉ። እንደን ሄድ ማሳጅ ሄድ ማሳጅ ነው። shut up. ኧረ ነቀነቀው ጆሮ ምን ይሰራል? Sunday मारे है ጆሮ what አይዞ ወንድሜ ደርሰንልሃል። እሺ አይዞ ናችን ጠጣ። ትንሽ ግን ዳቦው ደረቀ። ፒዛ ነገር ብታደርጉት ጥሩ ነበር። ጭራሽ ምግብ ታማርጣለህ እንዴ? መንገድ ላይ ወድቀህ እኮ ነው ያገኘንህ። በመከራ እኮ ነው የነቃው።
ትንሽ እርቦኝ እኮ ነው በእናትህ። መንገድ ላይ እየሄድኩኝ ድንገት ሰማዩ ሲጨልምብኝ አስታውሳለሁ። ገንዘብ አልነበረህም ነበር? እንደዚህ እኮ እስኪርብህ መጠበቅ አልነበረብህም። አዎ አልነበረኝም። እሺ ወዴት ነው የምትሄደው? እሸኝ። ወዴት ነበር መሄደው? ወይኔ ምንድነው? እንዴ ሁላ ብር እያለው ነው የተራበው። ምንድነው ይሄ ብር? ወደ ባንክ እየሄድኩ ነበር እችን ላስገባ። ይሄ ሁሉ ብር ይዘህ ነው ራበኝ የምትለው? ታዲያ የባንክ ብር ይበላል? አይበላም። ግማሹ ደግሞ የቅዳሜ ዕቁብ ነው። ባይሆን ካላስቸገርኳችሁ በኤቲኤም ከማወጣ የትራንስፖርት ብችሉኝ። የሬሳ ሳጥን ሻጮች ቢላይክ እስቲ የሬሳ ሳጥን አሳየኝ። ሁለት አይነት ነው ያለን፣ ባለ 100 ሺህ እና ባለ 30 ሺህ። የትኛውን ላድርግልህ? እንዴ ለሬሳ ሳጥን ይሄን ያህል ልዩነት ምንድን ነው እንዴ? ቀላል ልዩነት አለው። ባለ 30 ሺህ አሁን ይቆረቁራል፣ ምንም ምቾት የለውም። በዛ ላይ ጨለማ ነው ምናምን። ከቦታ በኋላ ምን ይሰራል እንዴ? ቆይ አንተ በምን አወቅ እንደሚቆረቁር ምቾት እንደሌለው ምናምን? ያው ከወሰዱት ደንበኞቻችን ምናምን አስተያየት እንቀበላለን። እንደዚህ አይነት አሰራር ነው ያለን። ማለት ነው ከሞቱ ሰዎች ነው አስተያየት ምናምን የምትቀበል? መቼስ በህይወት ያለ ሰው ሬሳ ሳጥን ውስጥ አይገባም አይደለ? ቆይ እሺ የ100 ሺህ ውስጥ ምንድን ነው ልዩነቱ? በስመ አብ እሱ አይወራ። ይኸውልህ ቅዳሜና እሁድ ሁል ጊዜ በየሳምንቱ ቴዲ አፍሮና ዳዊት ጽጌ ፐርፎርም ያደርጋሉ። ኮንሰርት ለሟች ለብቻ ያዘጋጁለታል። እሱ ነው የገረማት። ይሄ የገረማት ቴዲ አፍሮ ገና ያልተለቀቀ አልበሙን ነው እዛ ውስጥ ፐርፎርም የሚያደርገው። ብቻ እንዳይመስለን መብራትና ኢንተርኔት ቀጥታ ከሳውዲ አረቢያ ነው የተጠለፈው። የቴሌና የመብራት ኃይል እጅ የለበትም፣ አይቆራረጥም። ያው ሌላውን ዲቴል ደግሞ ሟች ውስጥ ከገባ በኋላ ቀስ በቀስ ይረዳዋል። ለማስረዳቱ ላይ ይደክመኛል ያለውን ነገር። አሟል እንዴ ምንድን ነው የምቀባጠረው? ሰውዬ አላመንከኝም? በቃ ቅዳሜ ወይ እሁድ ናና ውስጥ ገብተህ ቼክ አድርግ። ይኸው ኮንሰርቱ ቅዳሜና እሁድ ስለሆነ ብዬ እኮ እኔ ነኝ ሬሳ ሳጥን ውስጥ ገብቼ ቼክ ማድረግ። ያው ውስጥ ገብተህ ቼክ አደረክ በኋላ እኮ ደንበኛ ትሆነኛለህ ብዬ ነው እንጂ ጭራሽ ደንበኛ ትሆናለህ ይለኛል እንጂ የእንጭቅ ልጅ ሙጃሊያ ኮሷ ፉጋ ገልቱ አሰላ ደላላ የሬሳ ሳጥን ሻጭ ሲሆን ይሄ በቃ ራሱ ነው ቁጭ ያደረገው።